በዚህ ቪዲዮ ስለ አነጋጋሪው የአፄ ኃይለሥላሴ የጃማይካ ጉዞ እናያለን። እንደተለመደው ቪዲዮን እስከ መጨረሻው ድረስ ማየታችሁን እንዳትረሱ። አፄ ኃይለሥላሴ በአፕሪል 1966 በካሪቢያን ሀገራት ይፋዊ የሥራ ጉብኝት ያደረጉ ሲሆን ከሁሉም በላይ አነጋጋሪና የዓለምን ትኩረት የሳበው ግን በአፕሪል 21 1966 ያደረጉት የጃማይካ ጉብኝታቸው ነው። በወቅቱ ንጉሡ ገና ወደ ጃማይካ አየር ክልል ሲገቡ አውሮፕላናቸው ከኋላ ሆኖ ጥቁር ደመና ተከትሏቸው የመጣ ሲሆን በዋና ከተማዋ ኪንግስተን በሚገኘው ኖርማን ማንሌይ ኢንተርናሽናል ኤርፖርት አውሮፕላኑ ሲያርፍም በወቅቱ ዝናብም ዘንቦ ነበር። በወቅቱ የንጉሡን አቀባበልና ኤርፖርቱ ጋር የነበረውን ሁኔታ ታዋቂው ላይፍ መጽሔት እንደሚከተለው ነበር የዘገበው። የንጉሡን መምጣት የሰሙና ከመላ ሀገሪቱ የተሰባሰቡ ራስ ተፈሪያኖች የኤርፖርቱ ፖሊስ ያጠረውን መከለያ ጥርጥሰው በመግባት የንጉሡን አውሮፕላን እየዳሰሱ ፈጣሪያችን መጥቷል እያሉ በደስታ መጫዋቸውንም ዘግቧል። በወቅቱ የነበረው የህዝብ ማዕበል ንጉሡን ከአንድ ሰዓት ተኩል በላይ በአውሮፕላናቸው ውስጥ ሳይወጡ እንዲቆዩም አድርጓቸዋል። በኋላም ንጉሡ በአውሮፕላኑ በር ወጥተው በኤርፖርቱ ቅጥር ግቢ ውስጥ ለተሰባሰቡት ከ100 ሺህ በላይ ለሚገመቱ ተከታዮቻቸው እጃቸውን ሲያውለበልቡ ደመናማ የነበረው አየር በአንድ ጊዜ ወደ ፀሐያማ በመቀየሩ ህዝቡ እውነትም አፄ ኃይለሥላሴ መንፈሳዊ ኃይል ያላቸው እንደሆነም አሳምኗቸዋል። በዚህም የተነሳ በወቅቱ የቦብ ማርሌ ሚስት የነበረችው ሪታ ማርሌን ጨምሮ ብዙዎች እምነታቸውን ወደ ራስተፈሪያኒዝም እንዲቀይሩም ምክንያት የሆነ አጋጣሚም ነበር። በአጠቃላይ ንጉሡ የመጡበት አቅጣጫ፣ አውሮፕላኑ፣ ዝናቡና ፀሐዩ በሙሉ ከራስተፈሪያኖች የረጅም ጊዜ አስተምህሮ ጋር በመገጣጠሙ ነገሩን ልዩ ያደርገዋል። ይህ ቀን በብዙ ራስተፈሪያኖች ዘንድም ግሩኔሽን ዴይ ተብሎ ይጠራል። እስካሁኗ ሰዓት ድረስም ትልቅ በዓል ሆኖ በየዓመቱ በአፕሪል 21 ይከበራል። አፄ ኃይለሥላሴ ከኤርፖርቱ በኋላ በልዩ አቀባበል ወደ ቤተ መንግሥት ሄደው ከጃማይካ መንግሥትና ከራስተፈሪያን ተወካዮች ጋርም ውይይት አድርገዋል። በኋላም የሃይቲና የሜክሲኮ መሪዎችንም አግኝተው ኢትዮጵያ በጣሊያን ስትወረር ለኢትዮጵያ ላደረጉት ድጋፍም በኢትዮጵያ ሕዝብና መንግሥት ስም ሀገራቱን አመስግነው እንዲሁም ጉብኝታቸውን አጠናቀው ወደ ሀገራቸው ኢትዮጵያም ተመልሰዋል። ታሪኩ እንዴት አገኛችሁት? መልሳችሁን እስኪ ኮሜንት ላይ አስቀምጡልኝ። Africa